ስምሽ? በረከት አይካ ይባላል። በረከት አይካ። እንዴት ጋምሮፋን ደቡብ ክልል 2008 ነው ገባ። አጉላ ብርኪ ነበረን እስከ 2008 ጀምሬ እስከ 2009 2010 11 ታይሳስ ወር ነው ከዚህ ክልል ወጣ። ወጥተን ወደ ኦሮሚያ ክልል ነገሌ ቦረና ነው ገባ። ከሰሜን እዚህ ተቀይረን ደቡብ ይዝ ማለት ነው ገባ። ከዛ ነው ቆየን። ከዛ በኋላ ነው እንደገና የግዳጅ ከዛ ወደዚህ መጣ። አሁን ትግራይ ውስጥ የተካው ነበራችሁ ወደዚህ ከመምጣታችሁ በፊት? እኔ ሞኔ ነው እኔ እንደራሴ በፊት ያው ብዙ ነገር እኔ እንደዚህ ብዙ ተክስ ማለት ነው እንደዚህ አይነት ቦታ ብዙ አልገባም በመሰረቱ ግን በቃ እንደ ትንሽ አርጎ እንደኔ ቆም ያዩ ነው አብዛኛው እኛ ማለት እንደዛ ነው ነበር የሚለው ከላይ ያለው መንግስትም ግን ብሎ ነው አብዛኛው ወሬ ነው እንጂ ነው እስካሁን በተለይ በትላንቱ በጣም ነው ተሰማ በእኛ ሰው ማለት ነው እስካሁን ራሱ እንደዚህ ማለታቸው ሁሉም በቃ ግር ብሎ ነው ሮጦ እንደ በቃ ሜዳ ማለት ነው ስለቶ በቃ ነው የተወሰነ ጀሽ ደረባ ሮጥን ከዚህ ላይ አርቺ ብዙም አሮጥኩ ይሄ እግረኛ ምናምን ለምን ስታል ምናምን ነው ከመጣው ጀምሬ ነው ብዙ ማለት ነው ከዛ ስለሆነ በቃ መጨረሻ ላይ ተባዘን ደከመኝ ሸጠው ላይ ጥይቱን ማላሳልፍና ላይ በቃ ከሚመታ ብዬ ቁጭ ያልኩ ከሞት ከገደሉ ራሳቸው ይደሉ በቃ ክላሽ ነበር 60 ያለው ለተካበና ያለው እስካሁን አልተኮስኩም ምንም አላርኩም እንዴ ነበር ከዛ በቃ ልጆች የሆነ ወጣት ልጆች ሁለት ልጆች ትንሽ ልጆች መጡ እጅ ሰጠን ያዙ ልጅ ናቸው ሁለት ያዙ ስለምጽሽ በደም ጨና ያዙ ያው ምንም አልመቱንም ምንም አላረጉም አይዟችሁ ምናምን ብሎ አይዟችሁ ችግር የለም ክላሽ አስቀመጥኩ አይዟችሁ ምንም ችግር የለም ማለት ችግር የለም ምንም አታስቡ በቃ በእኛ እጅ ገባችሁ ወገን ናቸው ምናምን ብዙ ነው ነገሩ ያው ማታ መጣን ውሃ ራሱ ጠምቶኛል ስንል በጀርካን መጣ አንድ ሰውዬ አመቶ መጀመሪያ ላይ ራሱ ቀምሶ አንድ ሙሉ ጠጣል ራሱ ለኛ ከዛ በኋላ ነው ቀርቶ ሰጠን እኔ ጠጥቻለሁ ጠጥ ብሎኝ ያንዳጣ ያን ሰዓት እሱ ባይጠጣ ቢዝነስ ሰጠን እንጠጣለን ያው ብዙ ይሄን አልገነዘብን ግን ትልቁ ነገር እኛ ለኛ ያስበው ከሱ ሰውዬው ራሱ በጣም ትልቅ ነገር ነው ያየነው ማለት ነው ከዛ በኋላ ማታ ምንም ሚለብስ ነገር እየፈለጉ ብድብልስ ምናምን እየሰጡ ነበር ለልቱ ሙሉ አይዞ ያለው ቁስለኛም ደግሞ ያከሙ ነበር አክሞች ያው እንደዚህ እኔ እንደራሴ አይዞሽ እንደዛ አልገመትኳችሁ ያው ከዛ በላይ ነው ያደረጉት ማለት ነው በጣም ትልቅ ነገር ነው ያደረጉልኝ ማለት ነው እስካሁን ያለው ነገር ጥሩ ነው የሚበላኝ የሰጡ ነው ምንም ምግብን እንጀራ ነገርም አመጡ ቆሎ ምናምን አመጡ ኮሽሮም አመጡ ሰጡ በላን ያው በልተን ነው ምንም ሰጥቶ ነው አሳደሩ ማለት ነው በጥሩ ሁኔታ እስከ ሌሊትም አይዞ ያሉ ነው አደሩ አይዞሽ እንደራሴ በጣም ችግር የለውም አይዞሽ በጣም ነው ደስ ያለኝ ማለት ነው እነዚህ 13 አመት ልጆች አካባቢ ናቸው 12 አመት ትንሽ ዝቅተኛ አስተሳሰብ እንደው ልጅ ደረጃ ያሉ ናቸው ያዙን መግደል ይችላሉ ግን እነሱ ራሱ ይሄም ያክል አስተሳሰብ ማስባቸው ነው በጣም ደስ ያለኝ ማለት ነው እነዚህ ህፃኖች እንደዚህ ካስቡልኝ ትልቅ ሰው ደግሞ ከነሱ ሰፋ አድርጎ እንደሚያስብና አስተሳሰባችሁ በጣም ጥሩ አስተሳሰብ እንዳለ ነው ተረዳኝ ማለት ነው በጣም የተሻለ አስተሳሰብ እንደዛ ደግሞ የሚያስብ ሰው እንዳለ አላቂ ነው እስካሁን እንደዚህ ያው እኔ ትግራይ በፊቱ ጥሩ ነበሩ ግን ተቀይሯል ብሎ ነገር ነበር የኛ ሰው ኤርትራ ሰራዊት ቢዝም እንደዚህ ያደርግ እንደዚህ አይነት እንክብካቤ ግን እናንተ ወንድሞቼ ናቸው ወገኖቼ ናቸው
እንደው ሊመታ ያሉ ልጆች የእናንተ ሰዎች መቱ አብዛኛው ማለት ነው። ያው አንዳንዴ እየተናደዱ ልጆች እጅ ሲሰጡ የሆነ ሰው ገሎ ነበር እንደው በጣም ተናዶ ነበር አንድ ሰው ገሎ ማለት ነው። የእናንተ ሰዎች ያው ይሄ በጣም እኔ ውስጣችሁ ያለው ነገር በጣም ነው ደስ ያለኝ። ሞራላችሁ አንደኛ ትልቅ ነገር ነው። የፈለገ ቢሆን የራሱ ይሄ ሞራል ትልቅ ነገር ነው። ለወደፊት የራሱ አስተሳሰባችሁ በጣም ደስ ያለኝ። እኔ እንደ ራሴ ከልብ ነው የሚያመሰግናችሁ። እግዚአብሔር ያግዛችሁ ነው የምለኝ። ሌላ ነገር የለም። ጥሩ ነው። እኔ ለእኛ ራሴ ያደርጉ ነው በቃ የሚያስበው እኔ ሌላ ነገር ሳይሆን በፊትም ምንም አይደለም። ግን አሁን እያሳዩ ፊት በቃ ጥሩ ፊት ነው። እኔ መጥፎ ፊት ያላየው ከእናንተ ሰዎች ምኑ ብሉ ማለት ነው። ጥሩ መልስ ነው ሰጡ። ጥሩ ነው። እንክብካቤ ነው አደረጉ። ለጠላቴ ማንም ያደርግ እኛ እናንተ ጋር ልንዋጋ መጣን እንጂ እንደ እንግዳኝነት ወይስ ለጉብኝት አልመጣም። ለዛ ደግሞ እናንተ እንደ እንግዳ አድርጋችሁ ነው ተቀበላችሁ። ለመጤት ክላሽ መሳሪያ ከሌለ ለእኛ ወገን ናቸው። ኢትዮጵያኛ ማንም ኦሮሞም ደቡብ ይሁን በፊት የሚወራ ነገር ምንድነው? ደቡብ ከሆነ አይገሉም፣ ኦሮሞ ከሆነ ይገላሉ፣ አማራ ከሆነ ይገላሉ የሚባል ነገር ነበረ። ግን አሁን እዚህ እኔ እንደ ራሴ ያየው ነገር በብሔር መከፋፈልም አልነበረ። እንደ በፊቱ ያየው ከሆነ በፊት ኦሮሞን ለብቻ ነው የሚያሰልፈው፣ ደቡቡ ለብቻ ነው። ከዛ ሲሄዱ ምናምን ብዙ ነገር ነው የሚወራው። አማራ ይገላሉ ይባላል። ለአማራ የተደረገ ነገር የለም። ለኔ ደቡብ ተብሎም የተለየ ነገር የለም። ምንም አንድ አይነት ነው አዩ ሁሉ ማለት ነው። የአማራ በፊት የሚወራው ወሬና አሁን ግን በአይኔ ያዩ ደግሞ የተለየ ነው። እኔ እንደ ራሴ ያው አሁን ይሄ ያደርጉ በፊት እንደዛ ያደርጋሉ ብዬ ነው የሚገምተው እንጂ በፊት ይሄ ያደርጉ ብዬ ሰው ያወራው አይደለም። ደቡብ አይገሉም ከነካቸው ብዙ ጊዜ ደቡቦች ስድስት ደቡብን ባለፈው ሄዷል። አውቃችሁ ነው እጅ ሰጣችሁ ደቡብ አይገሉም ስለሚባል ወሬ ነበር በእኛ ባላር ዘንድ። እሱ ግን አሁን እንደዛ አይደለም የተደረገ ነገር። ሁሉ ነው አንድ ላይ ያያችሁ። የተለያየ ብሄር አለ፣ የተለያየ ሰው ነው ያለ። ያው ሁሉም አንድ ነው። ያው ከላይ ጀምሮ ያለው ነገር እኔ እስካሁን ግን ያልገባ ነገር ለምን እንደሆነ ይሄ ሁኔታ አልገባኝም። ጦርነቱን ያልገባሽ? ጦርነቱ ራሱ ወይ በሰላም የሚያበቃ ከሆነ ማበቃት አለባቸው። እሱ አሁን ደሃ ልጅኛ ዝም ብሎ ያስጨረሱ ነው የሚደረገው ነገር ማድረግ አለበት። ስንት ሰው ነው ምንም ማያውቀው ከዚህች እነሱ የሚሰጠው ደሞዝ እናት አባት የሚያግዝ አለ። ለእናት ለአባት አንድ ልጅ እየሆነ ያለ አታሎ ሰው አብዛኛው ጊዜ ስራ ምናምን ትምህርት ጨርሶ ስለሚያጥር አብዛኛው ሰው ይመጣል ስራ አለ ስልን ማለት ነው። እንደዚህ ነው አዲስ አበባ ነው ደብረ ዘይት ነው ስትገመጡ ስል በቃ እንመጣለን። ግን መተውን ምንም ማናውቀው ነገር ላይ እኛ ስለ ምንም ስለ ፖለቲካ ነገር አናውቅም። ግን ዝም ብለን መተን እዚህ ጋር መለከበው ማን ነው? ህፃኑ አሁን የመጡ ምን 3 ወር 4 ወር ያልሞላ ያው አብዛኛው ውለሽ ወደዚህ ያለው ወታደር ነው ያለ አብዛኛው። በፊቱ ሰው ብዙ አብዛኛው የለም። ግን እሱ ነገር ግን በጣም ችግር ነው ለማለት አስቸጋሪ ነው ለኛ ራሳችን ራሱ በሰላም ያለው ሆነ በሰላም መጨረስ ይችላል። አመራር ነው ሁሉ ወሳኔ ያለ እኔ ምን አውቃለሁ። አንተ አሁን በዚህ እንደዚህ አድርግ ብሎ ነገር ነው የሚያደርገው። አንተ ሌላ አመራር ከሆንክ ማለት ነው አመራሩ ቆም ብሎ አስበው ሁሉ ነገር ማሰብ ይችላል። 8 ወር 7 ወር የገባ ነው እናንተ እየተዋጋችሁ እኛ እየተዋጋን በቃ ያልቋል ነው የሚባለው። ያቺ ደረቀሽን የዘና ምን ዞሮ በረሃ ሁሉ ሰው ያ ብቻ ፈጣሪ ያውጣን አራቂም ስለሆነ ለፈጣሪ መስጠት ነው። አሁን ወደ ውትድርናው ተመልሰሽ መግባት ነው ወይስ አሁን የት መሄድ ትፈልጋለሽ? ሆናል ወደ ቤት ያው በቃ ነው እነሱ ቢይዙ ወደ ቤት ነው የምጠይቃቸው። ላኩ ነው በቃ ሰጥቶ ከላ እንዲያልፍ አድርጎ መላክ ነው በቃ እኔ የምፈልገው። አሁን ወደ ቤትሽ ወደ ቤተሰቦች መቀላቀል ነው የምትፈልጊው አንቺ? እሱ ነው የምፈልገው እኔ ሰው እድል ይሄ ቢያሎስን የራሴ እድል የራሴ መመረጥ ትችላለህ። ግን ቢቻል ባትመጣ ደስ ይለኛል ነው በፊት የሚሰጠው ነው ከበፊቱም ጀምሮ አሁን የራሱ ነው ማንም የነዘመት ማንም ነው ትድራ ገብቶኝ ታግላፍ ለወንድሞቼ ማለት ነው ለማንም ብቻ ሆኖ ትግራችን ናት
ከሰዎች ጋር ጓደኛ ሆነን ዘመድ ሆነን በፊት የኖረን ያው 3 አመት ምናምን እዚህ ቢኖርም ብዙ ፍቅር ያሳየች አገር ናት። ፍቅር ያለው ህዝብ ነው። ጥሩ አስተሳሰብ ያለው ህዝብ ነው። ለዛ ያው ይሄ ህዝብ ጋር መጣላት ምንም አይዋጣም። ህዝቡ ደግሞ ምንም ያደረገ ነገር የለም። ያለው ደግሞ ውስጥ ችግር በአግባቡ መፍታት አለባቸው ነው የሚለው አመራሩ። ተስማምቶ መፍታት አለበት። ወንድሞቼ ናቸው፣ እህቶቼ ናቸው። አንድ መሆን አለብን። ሌላ ነገር ጠብ ቢጠፋም ደስ ይለኛል። ሰላም ብኖር ነው እንደ ድሮ በፍቅር ብንኖር። ትግራይ በፊት እኛ አሁን ጉጂ ሄደን ባሎች ያለ ጭራ አንቀሳቀስ። ትግራይ ያለን በፊት ክላሽ እንኳን ሰው አይዝም። ሰክረውን ከሆነ በአግባቡ ነው ቤት የሚያስገቡ፣ በአግባቡ ነው የሚንከባከቡ ሰው። ከዛ በኋላ የት ሌላ ነገር እንዲያመጣ ያደረገው ነገር ውስጣችሁ ተፈትሾ ቢስተካከልም ጥሩ ነው። ህዝቡን ደግሞ የድሮ ጥሩነቱ ይዞ ቢቀጥልም አሁንም ጥሩ ናቸው፣ ጥሩ ያደረጉ ነው። ያው ብዙ የሚበላው የነሱ ምግብ ነው፣ የሚጠጣው የነሱ ውሃ ነው። እኛ መደረስና መግደል ይችላል። ህዝቡ እንኳን በትንሹ እስካሁን ይሄ ነገር ሲከሰት ያላየው እኔ ጠላት አይደሉም ነው እያልኩ እኮ ነው ያለው። ኢትዮጵያ ህዝብ እስካሁን ጠላት ቢሆን የሚበላው የነሱ ምግብ ላይ፣ የሚጠጡ የነሱ ውሃ ላይ ወይ መድኃኒት ተጨምሮ ሌላ ነገር አድርገው መግደልኛ መጨረስ ይችላሉ በአንድ ባንድ። ግን እስካሁን የደረሰ ነገር እንደዚህ አይነት ነገር ላይ የለም። ከህዝቡ ቤት ውሃ ምን እየጠጣ ነው ወታደሩ የሚሄደው። እስካሁን የተጎዳን ነገር የለም። ህዝቡ አሁንም ባህሪ አልቀየረም። አሁንም ደግሞ አንድ የሆነ ሰላም ማግኘት አለበት ህዝቡ። ይህን ደግሞ ይዞ መቀጠል አለበት። ይሄ አስተሳሰብ